ያለው የኔ ጄኔሬሽን ግዴታ ጀግንነትን አውርሰውናል። እኛም ጀግንነትን ከነሱ የወረስነውን ጀግንነት ለልጆቻችን ለልጅ ልጆቻችን እናወርሳለን። ኦቨርላፕ የሚሆነው ብዙ ጊዜ መሬት ብቻ አይደለም፣ ጀግንነትም ኦቨርላፕ ይሆናል። እንግዲህ ኦሮሞ ብዙ ጊዜ የጀግንነቱ ቦታ እንጂ ሚዲያ ላይ አታገኘውም ብዙ ጊዜ። አሁን ያለው ትውልድ የጀግንነቱን ቦታ የሚዲያውን ቦታ መገኘት አለበት። ምክንያቱም ለቀማተኞች እድል መስጠት የለበትም ብዬ አምናለሁ። ታሪክ ኦቨርላፕ እንዳይሆን እያንዳንዱን ነገር በጥንቃቄ ማስኬድ አለበት። ይሄ ነው መልእክት አለ። መጨረሻ ላይ እስኪ በኔ ትውልድ ላለ ከኔ በላይ ያሉትን ኦፍ ገረራት ሙከሙረኒ ይላል ኦሮሞ። በኔ ትውልድ ያሉትን ኢትዮጵያ የምትባል ሀገር በኦሮሞ አጥንት የቆመች በኦሮሞ ደም የተጣፈች ናት። ለማንም አሳልፎ መስጠት የለበትም። ዊነር ነኝ ብሎ ማሰብ አለበት። ያገባኛል ብሎ ማሰብ አለበት። ከ11 ጄኔራሎች 9 ጄኔራሎች አድዋን ያንበረከኩ አድዋ ላይ ድል የተቀዳጁ 9 ጄኔራሎች ከሆኑ ስለዚህ ይሄ ትውልድ ኢትዮጵያ የኔ ነች ብሎ ማሰብ መቻል አለበት። ይሄን ነው ማስተላለፍ። የመጨረሻ መልእክቴን በተለያዩ መድረኮች ላይ ስትገኝ አዲስ ሐሳብ ይዘህ ትመጣለህ። ዛሬ ካንተ ምን እንጠብቅ? ከኔ መድረክ ላይ ብታዩት አይሻልም? መድረክ ላይ ብታዩት ይሻላል። ምናልባት ከግጥሞቹ ላይ ልል እችላለሁ። ርቂቻ ረጋዋም ርቂቻ አድዋ ጉዳይ ሰፍንፍኔ ጅሩ ነምን ዮሴና ደብሴስ ለፍት ሴና እንጅጅሩ። ሰው ታሪክም ቢያዛባም ታሪክ የተሰራበት ቦታ ግን አይዛባም። ኤኙ አከሰረጨ ጣሊያኔን ኩሬ ኤኙ ፓስታን ጎቦሚ አከብየ ጉርጉሬ ኤኙ አከሰረጨ ያከ አድዋ ደቄ ኤኙ አከ ባንዳ ተይ ይገዲራ ገነቄ አርደም ፈልሜ ሲሬሰ ሴና ከራራ መቄላ ይሄ ከምሸልለው ግጥም ውስጥ አንዱ ነው። ታንክ ዩ። ተመልካዮቻችን እንደምትመለከቱት በልዩ ዝግጅት በአማረ ሁኔታ በአንድነት ተሰባስቦ የብሔር ብሔረሰብ ልጆች ፊንፊኔ መስቀል አደባባይ ላይ 123ኛውን የአድዋ ድል በዓልን ለማክበር ዝግጅቱ ተጠናቋል። አብራችሁን ሁኑ። ኦቢኤን በቀጥታ ወደ እናንተ ያለውን ሁኔታ እናደርሳለን። መልካም የድል ቀን